እሬት እኛ ጋር ጎርፍ ምረስ ውስጥ ጎርፉን ለማከላከል ተጠቀመው። ድሮ ሳሙና እንዴት አድርጎ ሰው ሰርቶ እንደማመጣ እኛ አናውቅም። ስሜ ኤርሚያስ ሮሮ ይባላለሁ። መኖሪያ ቀበሌያችን ሻባርጋ መንዳ ነው እና ባለ ትዳር ነኝ። ከዛ አንድ ልጅ አባት ነኝ። ከየስ ፕሮጀክት ላይ ከመቀላቀል በፊት እዛ ማሽላ ምናምን እርሻ ስራ ላይ ነው ባልኩት እና ከእርሻ ነው የምንጠቀመው። ከእርሻ ማሽላ ምናምን ሰርተን አንድ ኩንታል ካወጣን 2 ፌል እንገዛለን። ፌሎችን እንጠብቃለን። በአመት በዛ ቢባል ከ25 ሺህ በላይ አያልፍም። ጉልበት ስራ ስለሆነ ብቻዬን ቤት ስንሰራ ብዙ አናገኝም፣ ትንሽ እናገኘው። ከየስ ፕሮጀክት ስልጠና ያገኘነው ድሮ እኛ የማያውቀውን ነገር አስተምሮናል ለኛ። ከስልጠና ከወሰደን በኋላ ወደ ማህበር ተደራጅተን ማህበር ስሙ ሺአ ይባላል። አባላት 10 ነን፣ 5 ሴት 5 ወንድ ነው። እሬት እዚህ ጋር አሁንም አለ። እሬት ብዙ ነው አለው። እሬት ስላለ ይሄ ነገር እሬት ሳሙና የምመረተው እዚህ ድሮ የለም፣ እዚህ አይሰራም። እሬት እኛ ጋር ድሮ እዚህ ጎርፍ ምናምን መረስ ውስጥ ጎርፉን እንደዚህ ይከመራል ለማከላከል ነው የጠቀመው። እና ወደ ድርጅቱ እኛ ስንመጣ ስልጠናው ስንወስድ የጥቅም ነገር ስለሆነ አይተን ነው እኛ ስራ የጀመርነው። እሬት ሳሙና ለማምረት ተደራጅቶ እስካሁን እየሰራ ያለ ነው። እቺ መሰሪያ ቦታ ከቀበሌ ነው የወሰድነው። በኪራይ ተከራይቶ ነው ቤት የሚሰራው። ገና ነው እየሰራን፣ ገበያ አላወጣንም። ሳሙናው ከጠነከረ በኋላ ነው የሚሸጠው። ለዚህ ለሳሙና ግባት መሆኑን እቃ ያገዘን ድርጅቱ ኃይለማርያም እና ሮማ ፋውንዴሽን ተከፋፍለን ነው የምንሰራው። ግማሾች እሬቱን ያመጣሉ፣ ግማሾች እንደዚህ ውሃና ኬሚካል ጋር ጨምሮ እንደዚህ ሲያስመስሉ እንደዚህ ያደርጋሉ። አንዳንዶች ይለካሉ። ድሮ ሳሙና እንዴት አድርጎ ሰው ሰርቶ እንደማመጣ እኛ አናውቅም። ዝም ብሎ ሳሙና ነው ሲባል እንገዛለን። አሁን ሳሙና ሰርቶ ለኛ ሳይ ቀላል ነገር መሆኑን አረጋግጠናል። አዲስ ነገር ይሄ ነው።